በዚህ ቪዲዮ የስድስተኛ ክፍል እንግሊዘኛ መጽሐፍ ለልጆች ተስማሚ እንዳልሆኑ ወይም ደግሞ ችግሮችን እንዴት ማሻሻል እንደምንችል እንወያያለን ማለት ነው። እንግዲህ የስድስተኛ ክፍል እንግሊዘኛ መጽሐፍ በልጆች እጅ ላይ ደርሶ በመተግበር ላይ ይገኛል። ነገር ግን በትክክል አንብበው ሲረዱት አልተስተዋለም። በዚህ ዙሪያ እንግዲህ ሶስት ዋና ዋና ችግሮችን አቀርባለሁ። ተከታተሉኝ። የመጀመሪያው ከእድሜያቸው በላይ ያሉ ቃላት፣ አስቸጋሪ ቃላት የተሞላበት ሰፍሮ የተገኘበትና እየተተገበረበት ያለ ነው። ሁለተኛ ረጅም እና ውስብስብ አረፍተ ነገሮች፣ ልጆች ለመረዳት የሚቸገሩበት አረፍተ ነገሮች ሰፍረው መገኘታቸውና እነሱ በተግባር ላይ መዋላቸው። ሶስተኛ ከዕለት በዕለት ህይወታቸው ጋር ተዛማጅነት የሌላቸውን ህይወታዊ አካል የሌለው ይዘት ሰፍሮ መገኘቱ። እነዚህ ሶስቱ በስድስተኛ ክፍል እንግሊዘኛ መጽሐፍ ላይ ጎላ ብለው የሚታዩ ችግሮች ናቸው። ታዲያ እነዚህ ችግሮች በተማሪዎቹ ላይ የሚያስከትሉት ተጽዕኖ ምን ይመስላል የሚለውን እናያለን። አንደኛ በተማሪዎቹ ውስጥ እምነት መቀነስ፣ እምነትን ያጣሉ። በሁለተኛ ትምህርቱን መጥላት፣ እንግሊዘኛ ትምህርት ከመማር ይልቅ ከመወዳደር ከማወቅ ይልቅ ወደ መሸሽ ያጋድላሉ። ሶስተኛ መጽሐፉ በእጃቸው ደርሷል፣ እየተተገበረ ነው፣ እየተማሩት ነው። ነገር ግን ምንም ሳይረዱት መሰረት ሳይኖራቸው ወደ ሌላኛው ክፍል እንዲዛወሩ፣ እንደተማሩት ተደርጎ እንዲዛወሩ፣ እንዳወቁት ተደርጎ እንዲዛወሩ መደረጉ፣ ሳይረዱት ሳያውቁት፣ እነዚህ በተማሪዎቹ ላይ የሚያስከትሉት ችግሮች ናቸው። እንግዲህ ይህን ያክል ካልኩ መፍትሄዎቹስ ምን ይሆናሉ የሚሉትን እናያለን። የመጀመሪያው የእድሜ መጠን የሆነ ቋንቋ መጠቀም፣ ያ ማለት ከነሱ እድሜ ጋር ሊሄድ የሚችል ቀለል ያሉ ቋንቋዎች መጽሐፉ ላይ ሰፍረውና መተግበር ይኖርባቸዋል። በሁለተኛ ቀላልና የሚረዱት አረፍተ ነገር መስፈር አለባቸው። ሲያነቡት ለነሱ እድሜ ጋር ሊረዱት የሚችሉት ቀለል ያለ አረፍተ ነገር፣ ውስብስብ ያልሆኑ ሰፍረው በተግባር ላይ መዋል ይኖርባቸዋል። በሶስተኛ ደረጃ ትምህርቱን ለማሳደግ ከእድሜያቸው ጋር ሊሄድ የሚችል ከነሱ እድሜ ጋር ሊሄድ የሚችል የተለያዩ የእንግሊዘኛ ማስተማሪያ ዘዴዎችን በመጽሐፉ ላይ አስፍሮ እንዲተገበር ማድረግ፣ እነኚህ መፍትሄዎቹ ናቸው ማለት ነው። እንግዲህ በዚህ ቪዲዮ ይህንን ያክል ካልኩ ይህ የስድስተኛ ክፍል እንግሊዘኛ መጽሐፍ መሻሻል የሚያስፈልገው አንገብጋቢ የሆነ ጉዳይ ነው። ስለዚህ ለቀጣይ ከዚህ መጽሐፍ ውስጥ ያሉትን ችግሮቹን በማስረጃና በመረጃ ለማቅረብ ለዛሬ ያቀረብኩላችሁ ይህንን ቪዲዮ ይመስላል። በቀጣይ እስከምንገናኝ አመሰግናለሁ።